እንዳትገዙ። አዎ በጭራሽ እንዳትገዙ። ሰላም ሰላም ወደ አርዜዴት ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ብያለሁ። እንግዲህ ዛሬም በሌላ ቪዲዮ ተመልሰን መጥተናል። ለቻናላችን አዲስ ሆናችሁ ካላችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑና ኦን ላይ አድርጉት። እንዲሁም ደግሞ ይህ ቪዲዮ ለብዙ ሰዎች እንዲደርስ በትንሹ 1000 ላይክ አስገቡት። ይህ ቪዲዮ ይጠቅመዋል ለምትሉ ጓደኞቻችሁ፣ ይጠቅማል ብላችሁ ለምታስቡ ሰው ሁሉ ሼር እያደረጋችሁ አድርሱ። አንተ ይህን ቪዲዮ እያየ ያለው ልጅ ያ ስልክ ለመግዛት ለመቀየር ላሰበው ጓደኛ ላክለት፣ ኦር ለጓደኛ ላክላት። አንቺን ብትሆኚ ደግሞ ለዛች ስልክ ቀይራለሁ ምን አይነት ስልክ ልግዛ እያለች እየጠየቀች ስላለች ጓደኛሽ ላኪላቸውና ጥያቄ የሆነባቸው ነገር ካለ ኦር ደግሞ xiaomi 17 Pro Max ምርጫቸው ከሆነ ስለሱ ያለውን ስፔሲፊኬሽን ኢንፎ እንዲያገኙ አርጊ። እኔንም ሼር ኮፒ ሊንክ በማድረግ ተባበሩኝ ለማለት እፈልጋለሁ። ኦኬ እንግዲህ ዛሬ ዘንላችሁ የመጣ ነው ቪዲዮ እንግዲህ ከመግቢያ ላይ እንዳያችሁት xiaomi 17 Pro Max ነው ዘንላችሁ የመጣ ነው። xiaomi 17 Pro Max እንግዲህ ምን አይነት ፊቸር ይዞ መጥቷል? ለየት ያለ ፊቸር የትኛውም ስልክ ላይ አይተን ማናውቀውን ፊቸር ይዞ የመጣ ስልክ ነው። ከዚህ በፊት እንደዚህ አይነት ፊቸር ሌላ ስልክ ላይ አይተን አናውቅም። ምን አይነት ፊቸር ነው ይዞ የመጣ የሚለውን እያንዳንዷን ነገር አብረን እስከ መጨረሻው ድረስ ምናይ ይሆናል። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን እስከ መጨረሻው ቆዩ። ፕራይሱ ምን ይመስላል የሚለውን ምን አይነት ስልክ ነው የሚለውን እያንዳንዷን ነገር አብረን ምናይ ይሆናል እና ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እንዲሁም ደግሞ የደወል ምልክቷን ተጭናችሁ ኦን ላይ በማድረግ እስከ መጨረሻው ድረስ አብራችሁን ቆዩ። ኦኬ እንግዲህ ወደ ስፔሲፊኬሽኑ ከመግባት በፊት ስለ xiaomi ካምፓኒ አንዳንድ ነገር ልላችሁ ወደድኩ። xiaomi ካምፓኒ እንግዲህ እንደሚታወቀው በቻይና የሚገኝ ኩባንያ ነው። በቻይና ውስጥ ግንባር ቀደም የሆነ እንዲሁም ደግሞ በቴክኖሎጂ ስማርትፎኖችን በማምረት እንዲሁም የተለያዩ ኤሌክትሮኒክስ ማቴሪያሎችን በማምረት ግንባር ቀደም የሆነ ከዓለም ጋርም እንዲሁ የተፎካከረ ያለ ካምፓኒ ነው። ያ ማለት እንግዲህ ከነ ሳምሰንግ፣ አይፎን ከመሳሰሉ ካምፓኒዎች ጋር እንዲሁም ደግሞ ጉግል ፒክሰልንም ማየት እንችላለን። እንግዲህ እነዚህ ካምፓኒዎች በጣም የሚገራርም ስማርትፎን የሚያመርቱ ካምፓኒዎች ነው። እንግዲህ ደግሞ xiaomi ደግሞ ከነዚህ ውስጥ አንዱ ግንባር ቀደም የሆነ ካምፓኒ ነው ማለት ነው። ቻይና እንግዲህ እንደሚታወቀው እነዚህ የኤሌክትሮኒክ የሆኑ ገበያዎች ምርቶችን በማምረት እንግዲህ ቀዳሚ የሆነች ትገኛለች። እንዲሁም በተጨማሪ ደግሞ የኤሌክትሪክ መኪኖችን ገበያ ተቆጣጥራለች በዓለም ደረጃ። እንግዲህ BYD እንግዲህ ማየት እንችላለን። ከነዚህ ውስጥ BYD እንግዲህ በቅርብ የተመሰረተ ካምፓኒ ነው እንደምናውቀው እና የኤሌክትሪክ መኪና ገበያ በአጭር ጊዜ ውስጥ መቆጣጠር የቻለች ሀገር ነች ማለት ነው ቻይና እንግዲህ በምን ያህል ፍጥነት የዓለም ገበያን እየተቆጣጠረች እንዳለ በዚህ ማየት እንችላለን ማለት ነው። እና ስለ ቻይና የዚህን ያህል ካልን ቻይና ካበለጸገችው ካምፓኒዎች ውስጥ አንዱ የሆነው xiaomi አንዱ ነው ማለት ነው። የxiaomi ካምፓኒ ጥራት ያላቸውን ነገሮች በማምረት እንዲሁም ደግሞ በተመጣጣኝ ዋጋ ለተጠቃሚዎቹ በማድረስ የሚታወቅ ካምፓኒ ነው። እንግዲህ የxiaomi ካምፓኒ ስማርትፎኖችንና እንዲሁም ኤሌክትሮኒክስ ማቴሪያሎችን በማቅረብ የሚታወቅ ካምፓኒ ነው ማለት ነው። በተጨማሪም ስማርቶችን እንዲሁም ፒሲዎች፣ ላፕቶፖች የሚያመርት ካምፓኒ ነው። እንዲሁም ደግሞ መኪናም ያመርታል ይህ ካምፓኒ እና አሪፍ የሚባል ከዓለም አሁን ግንባር ቀደም የሆነ ካምፓኒ ነው እና ስለ xiaomi ካምፓኒ አመሰራረት ደግሞ አንዳንድ ነገሮችን ልበላችሁ። የxiaomi ካምፓኒ የተመሰረተው አፕሪል ወር ላይ 2010 ዓመተ ምህረት
ፈረንጆቹ አቆጣጠር ማለት ነው 2010 ዓመተ ምህረት ነው ይህ ካምፓኒ የተመሰረተው ማለት ነው። ያ ማለት እንግዲህ ይህ ካምፓኒ ወደ 15 ዓመት ሆኖታል ማለት ነው። ያው እንግዲህ አሁን ያለነው 2025 ላይ ስለሆነ 15 ዓመታትን አስቆጥሯል ማለት ነው። ወደ ቴክኖሎጂው ዘርፍ ከገባ ዓለምን ካምፓኒው ስራ 15 ዓመታትን አስቆጥሯል ዓለምን ከተቀላቀለ ማለት ነው። ያ ማለት ከነ ሳምሰንግ ጋር ከነ አይፎን ጋር ማርኬቱን ከተቀላቀለ 15 ዓመታትን ማስቆጠር የቻለ ካምፓኒ ነው ማለት ነው። ይህ ካምፓኒ አላማው አድርጎ የተነሳው ከፍተኛ ጥራት ያላቸው እንዲሁም ደግሞ ተመጣጣኝ ዋጋ ያላቸው የቴክኖሎጂ ማቴሪያሎችን ማምረት ነበር አላማው አድርጎ የተነሳው። ለተጠቃሚዎች በተመጣጣኝ ዋጋ ወደ ማርኬቱ ማቅረብን አላማው አድርጎ የተነሳ ካምፓኒ ነው። ይህ ካምፓኒ የመጀመሪያ ስማርት ስልኩን የአንድሮይድ ስማርት ስልክ በ2010 አመረተ። እናም ጥራት ያለው ኢንተርኔት፣ ፈጣን ኢንተርኔት ያለው እንዲሁም ደግሞ ጥሩ የሆነ ስማርት ስልክ ማምረት ቻለ በዛው በመጀመሪያው ዓመት። ዣኦሚ ካምፓኒ በ2010 ዓመተ ምህረት የሰራውን ስማርትፎን ዣኦሚ ዋን የሚባል MUI የሚባል ሶፍትዌር ተጭኖበት በ2011 ዓመተ ምህረት ወደ ገበያ አወጣው። ዣኦሚ ካምፓኒ በገበያ ውስጥ ፈጣን እድገትንና ፈጣን ለውጥን ማምጣት ቻለ። በ2013 ዓመተ ምህረት ፈጣን እድገትንና ለውጥን በዓለም ደረጃ ማምጣት ችሏል። ካምፓኒው የምርት ዳይቨርሲፊኬሽን በ2015 ማድረግ ጀመረ። ልክ እንደ ቲቪ እንዲሁም ደግሞ ስማርት ቲቪዎችን እንዲሁም ፓወር ባንኮችን እና ኤሌክትሪክ ስኩተሮችን ማምረት ጀመረ በዚህ ዓመተ ምህረት። ዣኦሚ ካምፓኒ እንግዲህ እንዲሁም ደግሞ ከዚህ በማለፍ መኪናዎችንም ማምረት ጀመረ እና በእንደዚህ አይነት መንገዶች ውስጥ አልፎ አሁን አብረን ሙሉ ስፔሲፊኬሽኑን እንዲሁም ፕራይሱን እያንዳንዷን ነገር አብረን የምናየውን ስማርትፎን በ2025 ሴፕቴምበር ወር ላይ ማምረት ችሏል ማለት ነው። እና የዣኦሚ ካምፓኒ አመሰራረት በአጭሩ ይመስላል። እንዲሁም ደግሞ ውጣ ውረዱንም ምን እንደሚመስል አብረን አይተናል። አሁን ደግሞ የዣኦሚ 17 ፕሮ ማክስ ምን አይነት ፊቸር ይዞ መጣ፣ ምን አይነት ስልክ ነው፣ እንዴት ነው የሚለው ነገር እያንዳንዷን ነገር አብረን እናያለን። እስካሁን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ እንዲሁም ደግሞ የደውል ምልክቷን ተጫኑና ኦል ላይ አድርጉት። ይህ ቪዲዮ ደግሞ ለብዙ ሰዎች እንዲደርስ በትንሹ 1000 ላይክ አስገቡ። 1000 ላይክ አስገቡት። የዩቲዩብ አልጎሪዝም ለብዙ ሰዎች አድርሶት ብዙ ሰዎች ከዚህ ቪዲዮ መጠቀም እንዲችሉ 1000 ላይክ አስገቡት። እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ኦኬ እንግዲህ አሁን ዣኦሚ 17 ፕሮ ማክስ ምን አይነት ስልክ ነው፣ ምን አይነት ፊውቸር ነው ይዞ የመጣው የሚለውን ነገር አብረን ምን ይሆናል። እንግዲህ ዣኦሚ እንግዲህ እንደምናውቀው ከዚህ በፊት የፕሮ ማክስ የሚባል ሞዴል የለውም ነበር። የፕሮ ማክስ ሞዴሉን በዚህ በዣኦሚ 17 ፕሮ ማክስ ነው ማውጣት የጀመረው። ፕሮ ማክስ የሚለው ሞዴል ነው እንግዲህ እንደምናውቀው ሁላችንም በአይፎን የተጀመረው አይፎን ነው ለመጀመሪያ ጊዜ ፕሮ ማክስ የሚባል ሞዴል ይዞ የመጣው እና ሌሎች ካምፓኒዎችም ከሱ እያዩ ፕሮ ማክስ እያሉ ማውጣት የጀመሩበት ሁኔታ አለ ማለት ነው። እንግዲህ ዣኦሚ ፕሮ ማክስ ደግሞ በዚህ በ17 ፕሮ ማክስ የጀመረው በፊት ላይ
ዣኦሚ አልትራ የሚባል ፊውቸር ሞዴል ኔም ነበር የመጣው። አልትራ የሚባል ሞዴል ኔም ነበር የነበረው። አልትራን ደግሞ ይዞ የመጣው ምንድነው የሚለውን ካየን ደግሞ አልትራ የሚባለው ሞዴል ኔም ለመጀመሪያ ጊዜ ይዞ የመጣው ሳምሰንግ ነው። እሱም በነ ሳምሰንግ S20 እና ኖት 20 አልትራ ተብለው በሚጠሩት ስልክ ሞዴሎች ነው ለመጀመሪያ ጊዜ ሳምሰንግ አልትራ የሚባለው ሞዴል ኔም ይዞ የመጣው ማለት ነው። መች ነው የሚለውን ደግሞ ስናየው በ2020 በግሪጎሪያን ካላንደር አቆጣጠር በ2020 ማለትም ከ5 ዓመት በፊት ነው ይህን ሞዴል ኔም ለመጀመሪያ ጊዜ ሳምሰንግ ይዞ የመጣው። አልትራ የሚባለው ሞዴል ኔም ሌሎች ካምፓኒዎች ይጠቀሙታል ወይ የሚለውን ስናይ ደግሞ እንደነ አይቴል የመሳሰሉት እንዲሁም ደግሞ ዣኦሚ ሲጠቀም የነበረ መሆኑን ማየት እንችላለን። ስለ ዣኦሚ ብራንድ ኔም አመጣጥ ደግሞ ይህን ካልን አሁን ደግሞ ዣኦሚ 17 ፕሮ ማክስ ምን አይነት ስፔሲፊኬሽን ይዞ የመጣው ምን አይነት ስልክ ነው የሚለውን አብረን የምናይ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ሰብስክራይብ፣ ላይክ እያደረጋችሁ እንዲሁም ደግሞ የደወል ምልክቱን ተጭናችሁ ኦንላይን ማድረግ እንዳትረሱ። እንግዲህ ዣኦሚ 17 ፕሮ ማክስ በዚህ በ2025 ዓመተ ምህረት የወጣ ስማርትፎን ነው። ፍላግሺፕ ሃይ ኢንድ ፍላግሺፕ የሆነ ስማርትፎን በመሆኑም በሴፕቴምበር ወር 25 በ2025 ዓመተ ምህረት የወጣ ነው። ያ ማለት አሁን ያለነው ኖቬምበር ላይ ነው። ከ2-3 ወራት በፊት ነው ይህ ስልክ የወጣው ማለት ነው። ዣኦሚ 17 ፕሮ ማክስ ወደ ማርኬቱ ከተቀላቀለ አሁን ይህን ቪዲዮ በምንሰራበት ሰዓት እንግዲህ ወደ 2 ወር አካባቢ አስቆጥሯል ማለት ነው። ሪሊዝ ዴቱ እንግዲህ ሴፕቴምበር 25 በ2025 በቻይና ነው ሪሊዝ የተደረገው ማለት ነው የስልክ። በመቀጠል ደግሞ የምናየው ፕሮሰሰሩን ነው። ፕሮሰሰሩ ምን አይነት ነው የሚለውን ፕሮሰሰር ምን አይነት ፕሮሰሰር ነው ይዞ የመጣው የስልክ የሚለውን አብረን የምናየው ይሆናል። ፕሮሰሰሩ እንግዲህ ስናፕድራገን 8 ኤሊት ጄን 5 የሚባል ፕሮሰሰር እንዲሁም 3 ናኖሜትር የሆነ ፕሮሰሰር ነው ይዞ የመጣው። ፕሮሰሰር ላይ እንግዲህ ስልክ ስንገዛ ከምንም በላይ እንዲሁም ማየት ያለብን ነገር ነው። በደንብ ትኩረት ሰጥተን ማየት ያለብን ነገር ነው ፕሮሰሰር ማለት እንግዲህ አንድ ስልካችንን አሁን ስንጠቀም አክቲቭ ሆኖ በፍጥነት የመስራት ኃይሉን በፕሮሰሰር ላይ የሚወሰን ነው ማለት ነው። አሁን እንግዲህ አነስተኛ ፕሮሰሰር ያላቸው ስልኮች አሉ። ለምሳሌ ሳምሰንግ ከአመረታቸው ስልኮች ውስጥ ማየት እንችላለን። ሳምሰንግ እንግዲህ በጀት ስልክ ተብሎ የሚያመርታቸው አሉ። እንዲሁም ደግሞ ፍላግሺፕ የሆኑ ስልኮች አሉ። በጀት የሆኑ ስልኮች ላይ አሁን ለምሳሌ ማየት እንችላለን። ሳምሰንግ ጋላክሲ A05 የሚጠቀመው ፕሮሰሰር በጣም አነስተኛ የሆነ ፕሮሰሰር ነው። ማለትም በዚህ ጊዜ ላይ በአሁን ጊዜ ላይ ካሉ ፕሮሰሰሮች በጣም አናሳ የሚባል ፕሮሰሰር ነው የሚጠቀመው። አሁን እሱ የሚጠቀመው ፕሮሰሰር ምንድነው የሚለውን ስናይ ደግሞ ሳምሰንግ ጋላክሲ A05 የሚጠቀመው ፕሮሰሰር ሂሎጂ 85 የሚባል እንዲሁም 12 ናኖሜትር የሆነ ፕሮሰሰር ነው የሚጠቀመው። እንግዲህ ፕሮሰሰሩ በጣም ወሳኝ ነው ብያቸዋለሁ። ስልኩ ካሜራው፣ ፐርፎርማንሱ፣ ባትሪው ሁሉ ነገሩ አሪፍ ሆኖ ፕሮሰሰሩ በጣም አናሳ ከሆነ በጣም ቢዚ የመሆኑ ቻንስ ሰፊ ነው። እንዲሁም ደግሞ በጣም ስታክ እያደረገ ሊያስቸግረን ይችላል ማለት ነው። ስልክ ስንገዛ ቅድሚያ ማየት ያለብን ነገር ቢኖር ፕሮሰሰር ነው። ስለዚህ ዣኦሚ 17 ፕሮ ማክስ በፕሮሰሰር ደረጃ በጣም አሪፍ የሚባል ፕሮሰሰር ያለው ነው። እንዲሁም ደግሞ ለጌሚንግ የሚሆን ፕሮሰሰር ነው። በጣም አሪፍ ፕሮሰሰር ነው። ስናፕድራገን እንግዲህ
ትላልቅ ስልኮች የሚጠቀሙት ፕሮሰሰር አይነት ነው። እንዳልኳችሁ አናሳ የሆኑ ፕሮሰሰር የሚጠቀሙ ስልኮች አሉ። እንደዚህ አይነት ስልኮች በቃ እንደዚህ ብዙ ታክስ ለመስራት ምናምን አይሆንም። እንደውም አሁን ላይ አፕዴት አታርጉ እየተባለ ነው። አፕዴት ካደረጋችሁ ስክሪኑ ራሱ አያሳያችሁም። ምክንያቱም ፕሮሰሰሩ አናሳ ነው። እንዲሁም የስክሪን ታይፑም አሁን አነስ ያለ ነው። የA05 እንደነገርኳችሁ ማለት ነው። ኤልሲዲ የሆነ ስክሪን ያለው A05 የA05 የምትፈልጉ ከሆነ ሌላ ጊዜ ስፔሲፊኬሽን ሰራላችኋለሁ። ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ፣ እሰራላችኋለሁ። ስራለን በሉ እና Xiaomi 17 Pro Max በፕሮሰሰር ደረጃ በጣም አሪፍ የሚባል ፕሮሰሰር ያለው ስልክ ነው። እንዲሁም በጣም ፈጣን የሆነ ፕሮሰሰር የተገጠመለት ስልክ ነው ማለት እንችላለን። ለጌሚንግም የሚሆን እንዲሁም ሌሎች ታክሶችን መስራት እንችላለን። ሜቢ ኤዲት ማድረግ እንችላለን። ቪዲዮ በፈለግነው ነገር መሆን የሚችል ፕሮሰሰር ይዞ የመጣ ስልክ ነው ማለት ነው። በፕሮሰሰር ደረጃ ይህን ይመስላል። እንዴት አያችሁ? በመቀጠል ደግሞ የምናየው ራሙን ነው። ራም እንግዲህ ስልኮች እንግዲህ እንደምታውቁት በ4 ጂቢም ይወጣሉ ይሰራሉ። አሁን በ6 ጂቢም አለ፣ በ8 ጂቢም አለ። ራሞቹ ከፍ ያሉ እየመጡ ነው የሚገኙት በአሁን ሰዓት። እንግዲህ Xiaomi 17 Pro Max ራም በሁለት አይነት ደረጃ ነው ይዞልን የመጣው። በጣም አሪፍ በሆነ ደረጃ ነው ይዞልን የመጣው። የመጀመሪያው በ12 ጂቢ ራም የምናገኝ ሲሆን ሌላው ደግሞ እንደ አማራጭ 16 ጂቢ ራም ይዞልን መጥቷል። ራም እንግዲህ በጣም አሪፍ ነገር ነው፣ ወሳኝ ነገር ነው ስልክ ላይ። አሁን ለምሳሌ ስልካችንን እየተጠቀምን ባለበት ሰዓት ራም እንግዲህ ራንደም አክሰስ ሚሞሪ ነው እንደምታውቁት እና ስልካችንን አሁን እየተጠቀምን ባለበት ሰዓት በጣም ቢዚ ሳይጨናነቅ የመስራት አቅሙ የሚወሰነው በራም ነው ማለት ነው። አሪፍ ራም ያለው ስልክ ከገዛን አሪፍ ራም ያለው ነገር ከሆነ አይጨናነቅብንም፣ ስታክ አያደርግብንም፣ ቢዚ አይሆንብንም ማለት ነው ስልካችን። እና Xiaomi 17 Pro Max በ12 ጂቢ ራም እና በ16 ጂቢ በአማራጭ ይዞልን የመጣ ስልክ ነው። በራም ደረጃ ይህን ይመስላል። ቀጣይ ደግሞ የምናየው ስቶሬጅ ነው። ስቶሬጅ እንግዲህ እንደምታውቁት በጣም አስፈላጊ ነገር ነው፣ ወሳኝ ነገር ነው። ብዙ ነገሮችን የምንይዝበት፣ ብዙ ነገሮችን በስልካችን ላይ የሚይዝልን ወሳኝ የሆነ ነገር ነው ስቶሬጅ እንግዲህ Xiaomi 17 Pro Max ስቶሬጅ በሁለት አይነት ስቶሬጅ ይዞልን መጥቷል። የመጀመሪያው በጣም አሪፍ በሆነ ስቶሬጅ ሁኔታ ነው የመጣው Xiaomi እና የመጀመሪያው በ512 ጂቢ ስቶሬጅ እና በ1 ቴራባይት ስቶሬጅ የምናገኘው ነው Xiaomi 17 Pro Max። እንግዲህ እንደምናውቀው አሁንም ስቶሬጅ በብዛት በ128 ጀምሮ እየተሰሩ ነው የሚገኙት። በ34 ያው እንግዲህ የሚሰራም አለ። እንደነገርኳችሁ አሁን አነስተኛ የሆኑ ስልኮች በ64 ይሰራሉ። በ64 ጀምሮ እየተሰሩ ያሉ ስልኮች አሉ። ለምሳሌ ያክል አሁንም እንጥቀስ ሳምሰንግ A06 በ64 ጂቢ ይመረታል፣ በ128 ይመረታል። በጀት የሆኑ ስልኮች ላይ ልናገኝ እንችላለን። ነገር ግን በብዛት አሁን እየተመረተ አይደለም። በጀት የሆነ ስልክ ስለሆነ ነው አሁን ሳምሰንግ A06 A05 በዛ መልኩ እየተመረተ ያለው ማለት ነው። እና Xiaomi 17 Pro Max በ512 እና በ1 ቴራባይት የምናገኘው ነው የሚሆነው በስቶሬጅ ደረጃ። እንግዲህ ይህን ስቶሬጅ እንግዲህ በፊት ላይ የምናገኘው በፒሲ ነበር።
በፒሲዎች ላይ ነበር የሚገኘው። አሁን ግን በስልካችን ላይ በቀላሉ እየተሰራ እያገኘ ነው ያለ ነው ማለት እንችላለን። ስለዚህ ስልክ ስንገዛ በቅድሚያ ማየት ያለብን ነገር ቢኖር አንዱ ማየት ካለብን ነገሮች ውስጥ ስቶሬጅ እና ራም ነው ማለት ነው። በስቶሬጅ ደረጃ ምን ይመስላል? ብዙ ፋይሎችን መያዝ ይችላል። ብዙ ነገሮችን ብዙ አፕሊኬሽኖችን መያዝ እንችላለን። በስቶሬጅ እና በራም ደረጃ ይህን ይመስላል። እንዴት በመቀጠል ደግሞ የምናየው የሻኦሚ 17 ፕሮ ማክስ ዲስፕሌይ ምን አይነት ነው የሚለው እንዲሁም ደግሞ ለየት ያለ ፊቸር ይዞ መጥቷል ያልካችሁን ነገር አሁን ላይ አብረን የምናየው ይሆናል። በዲስፕሌይ ደረጃ ምን ይመስላል የሚለውን እናያለን። በዲስፕሌይ ደረጃ እንግዲህ ሻኦሚ 17 ፕሮ ማክስ ዲስፕሌይ 6.9 ኢንች የሆነ ዲስፕሌይ ይዞ የመጣ ነው። 6.9 ኢንች ማለት አሪፍ የሆነ ምቹ የሆነ ሰፋ ያለ ዲስፕሌይ አይነት ይዞ የመጣ ነው እና ለጌሚንግም ለተለያዩ ነገሮች የሚሆን አይነት ዲስፕሌይ ሰፋ ያለ ምቹ የሆነ ዲስፕሌይ ይዞ የመጣ ስልክ ነው ማለት ነው። እናም አሞሌድ የሆነ ስክሪን ታይፕ አሞሌድ የሆነ ዲስፕሌይ ይዞ የመጣ ስልክ ነው ሻኦሚ 17 ፕሮ ማክስ እና የስክሪን የተገጠመለት የስክሪን አይነት ደግሞ ዲያጎን ክሪስታል ግላስ 3 የሚባል አሪፍ የሆነ የስክሪን አይነት ተገጥሞለታል። በሪፍሬሽ ደረጃ ደግሞ ስናየው ሪፍሬሽ ማለት እንግዲህ ስልካችንን ስንነካው ቶሎ ታዞ የመክፈት አቅሙ ማለት ነው በአጭሩ። እና ሪፍሬሽ ሬቱ ደግሞ በ120 ሄርዝ ሪፍሬሽ ሬት የምናገኘው ስልክ ነው። ስልክ ስንገዛ እንግዲህ ሪፍሬሽ ሬቱንም ቅድሚያ መስጠት ያለብን ነገር ነው ማለት ነው። ሪፍሬሽ ሬት በጣም 90 ሪፍሬሽ ሬት ያላቸው ስልኮች አሉ፣ 60 ሪፍሬሽ ሬት ያላቸው ስልኮች አሉ። ያ ማለት እንግዲህ ቶሎ ፕሮሰስ አድርጎ የመክፈት አቅሙ ላግ የማድረግ አቅሙ በጣም ሰፊ ነው ማለት ነው ሪፍሬሽ ሬቱ አነስ ባለ ቁጥር። ስለዚህ ከፍ ያለ ሪፍሬሽ ሬት መግዛት ይኖርብናል ማለት ነው አሪፍ የሚባል ስልክ መያዝ መንፈልግ ከሆነ። ሜን ዲስፕሌዩ ይህን ይመስላል። ቀጣይ የምናየው ደግሞ ሰከንደሪ ዲስፕሌይ ነው። እንግዲህ ሻኦሚ ለየት ያለ ፊቸር ይዘው መጥቷል ያልካችሁ ይሄ ፊቸር ነው ማለት ነው። ሰከንደሪ ዲስፕሌዩ የቱ ጋር ነው የሚገኘው ካለ ሰከንደሪ ዲስፕሌዩ የምናገኘው በጀርባ በኩል ሲሆን በጀርባ በኩል መጠቀም እንችላለን። እንዲሁም ደግሞ በጀርባው ካሜራ ፎቶ እንደ ሰልፊ መነሳት የምንችልበትን ለየት ያለ ፊቸር ይዞ የመጣ ስልክ ነው። እንግዲህ ከሚንቀሳቀሰው ቪዲዮ ላይ አይታችሁ ማየት ትችላላችሁ። በጀርባ በኩል አለው። እንዲህ በጀርባ በኩል አድርገን ሰልፊ እንደምንነሳው ራሳችንን እያየን የምናይበት ዲስፕሌይ ይዞልን መጥቷል። ያ ዲስፕሌይ ደግሞ 2.9 ኢንች አሞሌድድ የሆነ ዲስፕሌይ ነው። አሞሌድድ የሆነ ዲስፕሌይ ነው የምናገኘው ፍሮም ዘ ባክ በኩል ማለት ነው። ባክ ካሜራው ያለበት ጋር የምናገኝ ነው። የሻኦሚ 17 ፕሮ ማክስ ይዞ የመጣው ለየት ያለው አዲሱ ፊቸሩ ይሄ ነው እና እዛው ስክሪን ላይ ደግሞ ባኩ ላይ ያለው ላይ ኖቲፊኬሽኖችን መቀበል እንችላለን። እንዲሁም ደግሞ ሰልፊ ፎቶ መነሳት የምንችልበት መንገድ ይዞ የመጣ ነው ማለት ነው። ይሄ ሰከንደሪ ዲስፕሌው ነው። በሰከንደሪ ዲስፕሌው ላይ እንግዲህ አሞሌድ አድርጎ መስራታቸው ራሱ ይሄ በጣም ለየት የሚያደርገው ነገር አንዱ ነገር ነው ማለት ነው። ኤልሲዲ አድርጎ ነው ሌሎች ስልክ የሚያወጡት ብያቸዋለሁ ይሄ ኖርማል ዲስፕሌው ላይ። ይሄ ግን ሰከንደሪው ላይ ራሱ አሞሌድ የሆነ ዲስፕሌይ ነው ይዞ የመጣው። ይሄም ለየት የሚያደርገው አንዱ ለየት ያለ ፊውቸሩ ነው። የሻኦሚ 17 ፕሮ ማክስ ለመጀመሪያ ጊዜ ነው እንግዲህ እንደዚህ አይነት ፊውቸር ያየ ነው። ስማርትፎኖች ላይ ለመጀመሪያ ጊዜ ነው በሻኦሚ 17 ፕሮ ማክስ
እንደዚህ አይነት ፊቸር ማየት የቻልነው ማለት ነው። ይሄም ለየት የሚያደርገው ፊቸር አንዱ ነው እና ወደ ዲስፕሌይ ሪዞሉሽኑ ስንሄድ ደግሞ ዲስፕሌይ ሪዞሉሽኑ 1200 ኤክስ በ1608 ፒክስል የሆነ ዲስፕሌይ ሪዞሉሽን ያለው ስልክ ነው። ይህም አሪፍ የሆነ ስክሪን ሪዞሉሽን ያለው መሆኑን የሚያሳየን ነው ማለት ነው። በዲስፕሌይ ደረጃ ይህን ይመስላል። እንዴት አያችሁት? በዲስፕሌይ ደረጃ እኔ አሪፍ ነው፣ በጣም ተመችቶኛል። በዛ ላይ ባኩ ላይ ያለው ስክሪን ላይ አሞሌድ የሆነ ስክሪን ይዞ በመምጣቱ በጣም አሪፍ የሚያደርገው ነገር ነው። እኔ ተመችቶኛል። እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በመቀጠል ደግሞ የምናየው ካሜራ ነው። እንግዲህ እንደምናውቀው አብዛኞቻችን አሁን ካሜራ በጣም ወሳኝ ነገር ሆኗል። ስልክ ስንገዛ ካሜራ እያየን ነው የምንገዛው አብዛኞቻችን እንደምታውቁት እና ካሜራ በጣም ወሳኝ ነገር ነው። ካሜራው ምን ይመስላል የሚለውን አብረን የምናየው እስከ መጨረሻው ድረስ ቆዩን። በካሜራ ደረጃ እንግዲህ ዣኦሚ 17 ፕሮ ማክስ አሪፍ የሚባል ካሜራ ይዞ ነው የመጣው። ትሪፕል ሴታፕ የሆነ ካሜራ ነው ይዞ የመጣው። ትሪፕል ሴታፕ ማለትም ኦን ባክ ያሉት ካሜራዎች 3 ካሜራዎች ናቸው ማለት ነው። ከቪዲዮ ላይ እንዳያችሁት 3 ካሜራ ነው እና ዣኦሚ 17 ፕሮ ማክስ ካሜራ ደረጃ አሪፍ የሚባል ካሜራ ያለው ስልክ ነው። ዣኦሚ 17 ፕሮ ማክስ 15 ሜጋ ፒክሰልስ ሜን ካሜራ 15 ሜጋ ፒክሰልስ የሆነ ነው። እንዲሁም ደግሞ ቴሌፎቶ ሌንስ ካሜራውም 15 ሜጋ ፒክሰልስ የሆነ ነው ማለትም 50 ሜጋ ፒክሰል ናቸው። እንግዲህ ይሄ በጣም አሪፍ ጥርት ያለ ፎቶ እንድናነሳ የሚያደርገን ነው። ቴሌፎቶ ሌንስ በጣም ፎቶን ጥርት ያለ እንዲሆን በማድረግ ውስጥ ትልቅ ድርሻ ያለው የካሜራ ክፍል ነው። በመቀጠል ደግሞ የምናየው አልትራ ዋይድ ካሜራው ነው። አልትራ ዋይድ ካሜራውም 50 ሜጋ ፒክሰልስ አልትራ ዋይድ የሆነ ካሜራ ያለው ነው። አልትራ ዋይድ ማለት ዋይድ የሆኑ ቦታዎች ላይ ያሉት በደንብ ጥርት ብለው እንዲነሱ የሚያደርግልን የካሜራ ክፍል ነው ማለት ነው። እሱም በዋይድ አልትራ ዋይዱም በጣም አሪፍ የተባለ የካሜራ አይነት ይዞልን የመጣ ስልክ ነው ማለት ነው። ኦፕቲካል ዙሙም OIS የሚባል ኦፕቲካል ዙም ኢሜጅ የተገጠመለት ነው። ያ ማለትም ኦፕቲካል ዙም በምናደርግበት ጊዜ የአብዛኛው ስልክ የምናይ ከሆነ ከዚህ ቀደም የወጡ ስልኮች ላይ የምናይ ከሆነ የመደምዘዝ ባህሪ ያለው ብዥ ማለት ነገር አለው። የእሱንም የሚቀርፍልን ነገር ነው ማለት ነው። OIS የተባለው በጣም አሪፍ የሆነ የዙም በምናደርግበት ጊዜ ካሜራችንን ጥርት ብሎ እንዲያነሳ የሚያደርገው አንዱ ክፍል ነው ማለት ነው። በካሜራ ደረጃ አሪፍ ነው። በመቀጠል ደግሞ ሰልፊ ካሜራው ወይ ደግሞ ፍሮንት ካሜራው 50 ሜጋ ፒክሰልስ ሆኖ የምናገኘው ስልክ ነው። የስልክ ይህ እንግዲህ በጣም አሪፍ ያደርገዋል። ጥርት ያለ ካሜራም በሰልፊ በኩል እንድንነሳ የሚያደርግልን ነገር ነው። እንዲሁም ደግሞ አሁን በብዛት እንግዲህ እንደምናውቀው በሰልፊ ካሜራ ነው ቲክቶክ ላይ ላይቭ የሚገባው ምን የሚባለው በብዙ ነገር ቪዲዮ መስራት ትችላላችሁ እና ይህ በጣም አሪፍ የሆነ ጥርት ያለ ካሜራ፣ ጥርት ያለ ፎቶ፣ ጥርት ያለ ቪዲዮ እንድንቀርጽ ያደርገናል ማለት ነው። 50 ሜጋ ፒክሰልስ መሆኑ በጣም አሪፍ ነገር ነው። አሪፍ የሆነ ካሜራ ሴታፕ ያለው ስልክና ጥሩ የሚባል የካሜራ ጥራት ያለው ስልክ ነው ዣኦሚ 17 ፕሮ ማክስ። እንግዲህ ስልክ ስንገዛ ማየት ያለብን ነገር ካሜራ ነው። ከምንም በላይ አሁን ላይ ካሜራ አይተን ነው መግዛት ያለብን። ብዙ ነገሮች አሁን በስልካችን ነው የምናስቀረው። እንደ በፊቱ ፎቶ ቤት ምናምን ያው መሄድ ይኖራል፣ ግን በአጋጣሚ ምናምን አሁን ፎቶ ማንሳት ከፈለግን ጥርት ያለ ካሜራ ይዞ እየመጡ ስለሆኑ አብዛኞቹ ስልኮች ካሜራ አይተን መግዛት ይኖርብናል ማለት ነው ስልክ ስንገዛ። በካሜራ ደረጃ ይህን ይመስላል ዣኦሚ። በመቀጠል ደግሞ የምናየው ባትሪውን ነው። ባትሪም እንግዲህ
ስልክ ስንገዛ ማየት ያለብን ነገር ነው። ከመግዛታችን በፊት ምን አይነት ባትሪ ያለው፣ በምን ያህል ሰዓት መሙላት ይችላል የስልክ የሚለውን ነገር እንዲሁም ደግሞ የባትሪ ቆይታው ምን ያህል ነው የሚለውን ማየት ይኖርብናል ስልክ ከመግዛታችን በፊት ማለት ነው። እና xiaomi 17 Pro Max አሁን በዚህ በባትሪ ቆይታው ካየነው በጣም አሪፍ የሚባል የባትሪ ቆይታ ይዞልን የመጣ ነው። ባትሪውም እንግዲህ 7500 ሚሊ አምፒር ባትሪ የሆነ ስልክ ነው። ያ ማለት እንግዲህ 7500 ሚሊ አምፒር ማለት ትልቅ የሆነ የባትሪ ቆይታ ያለው ነው። ያ ማለት እንግዲህ በአጠቃቀማችን ላይ ይወሰናል። ነገር ግን በ5000 ሚሊ አምፒር በ6000 ሚሊ አምፒር ሲወጡ ከነበሩት ስልኮች በላይ የመቆየት አቅም ያለው ባትሪ ነው። አሪፍ የሚባል የባትሪ ካፓሲቲ ያለው ስልክ ነው ማለት ነው። ያ ማለት ግን አሁን ስልካችንን እየተጠቀምን እየዋልን ራሱ የማለቅ ቻንሱ በጣም በቃ አናሳ ነው እና እንዲህ ስልክ ለመደዋወል ምናምን ከሆነ እስከ ሳምንት የመቆየት አቅም አለው ማለት ነው። ይህ ስልክ እስከ ሳምንት ድረስ የመቆየት አቅም አለው። ምክንያቱም የባትሪ ካፓሲቲው በጣም ትልቅ ስለሆነ 7500 ሚሊ አምፒር ባትሪ የሆነ ስልክ ነው። ብዙ ታክሶችን እየሰጠ ነው። ብዙ ነገር እያደረግንበት አንድ ቀን ሙሉ 24 ሰዓት ሙሉ ሊቆይ የሚችል የባትሪ ቆይታ ያለው ስልክ ነው። ፋስት ቻርጂንጉ 100 ዋት ፋስት ቻርጅ ያለው ስልክ ነው። 100 ዋት እንግዲህ በጣም ፈጣን የሆነ ቻርጂንግ ዋት ነው። በዋየርድ ቻርጅ 100 ዋት ፋስት ቻርጂንግ ያለው ስልክ ነው። ያ ማለት እንግዲህ በፍጥነት የመሙላት አቅም አለው ማለት ነው። ይህ ስልክ እንግዲህ ከ0 100% ለመሙላት 14 ሚኒት ብቻ የሚወስድበት ነው። ማለትም አሁን ስልካችንን ተጠቅመነው ባትሪው አልቆ 0 ሆኖ ዘግቶ ለመሙላት የሚወስድበት ሰዓት 40 ደቂቃ ብቻ ነው። 40 ደቂቃ ብቻ፣ ከዛ በላይ አይቆይም። በፍጥነት የመሙላት አቅም አለው። ሌሎቹን ስልክን በምናይበት ሰዓት እስከ 2 ሰዓት የሚቆዩ አሉ፣ 3 ሰዓትም የሚወስድባቸው አሉ። ይህ ግን በ40 ደቂቃ ውስጥ ፉል ሆኖ 100% ሞልቶ መጠቀም እንችላለን ማለት ነው። ዋየርለስ ቻርጀርም ይዞ የመጣ ስልክ ነው። ዋየርለስ ቻርጀሩ ደግሞ 50 ዋት ነው። በ50 ዋት ነው ይዞ የመጣው። በ50 ዋት ዋየርለስ ቻርጅ ነው። በጣም ቶሎ የመሙላት አቅም አለው። እንደ ዋየርድ ቻርጁን ባይሆን ከሌላው በተሻለ የመሙላት አቅም ያለው የቻርጀር ሁኔታን ይዞ የመጣ ስልክ ነው። በባትሪ ደረጃ በጣም አሪፍ የሚባል ባትሪ ነው። እንግዲህ በዋየርለሱ ቻርጅ ፋስቱ ራሱ ስናነጻጽረው ከሌሎቹ ጋር አሁን ሳምሰንግ እንዳልኳችሁ በጀት የሆኑ ስልኮች ላይ በ25 ዋት ቻርጅ ነው ይዞ የመጣው። ይሄ ግን እንደምታዩት በዋየርድ ቻርጁ 100 ዋት ፋስት ቻርጅ ይዞ የመጣ ስልክ ነው። በእንትን ደግሞ ካየነው በዋየርለሱ ደግሞ ካየነው 50 የሆነ ዋት ቻርጅ ይዞ የመጣ ስልክ ነው። ተመልከቱ እንግዲህ እነ ሳምሰንግ ራሱ በዋየርዱ 50 አላደረሱትም በጀት የሆኑ ስልኮች ላይ። ይህ ግን በዋየርለሱ ራሱ በጣም ትልቅ የሆነ የፋስት ቻርጂንግ ሁኔታ ያለው ስልክ ነው ማለት ነው። በባትሪ ደረጃ ይህን ይመስላል። በጣም አሪፍ የሚባል የባትሪ አይነት ይዞ የመጣ ነው። በባትሪ ካፓሲቲውም አሪፍ የሚባል ነው። የቻርጂንግ ታይሙም በጣም አሪፍ የሚባል የቻርጂንግ ታይም ያለው ነው። በጣም ጥሩ የሆነ ስልክ ነው። በባትሪ ደረጃ ምርጥ የሚባል ስልክ ነው።
ከስፔሲፊኬሽኖቹ በመጨረሻም የምናየው ኦፕሬቲንግ ሲስተሙ ነው። ኦፕሬቲንግ ሲስተሙ እንግዲህ አንድሮይድ 16 ሆኖ የመጣ ነው። አንድሮይድ 16 ሆኖ የምናገኘው ስልክ ነው። እንግዲህ xiaomi 17 ፕሮ ማክስ ስፔሲፊኬሽኑ በአጭሩ ይህን ይመስላል። ግን ከምንም በላይ ስልክ ስገዙ ማየት ያለባችሁ ነገር ካሜራ ነው፣ ባትሪ ቆይታው ነው እና ፕሮሰሰሩ ነው፣ የስክሪን ታይፑ ነው። አሁን ያየናቸውን እያንዳንዱን አንድ በአንድ ማየት ይኖርባችኋል። ከምንም በላይ ማየት ያለባችሁ ነገር ፕሮሰሰሩ ነው። በጭራሽ ፕሮሰሰሩ አነስተኛ የሆነ ስልክ እንዳገዙ አነስተኛ የሆነ ፕሮሰሰር እንዳገዙ ያልኩበት ምክንያት ፕሮሰሰሩ አነስተኛ በሆነ ቁጥር ስታክ እያደረገ የማስቸገር አቅሙ፣ ቢዚ የመሆኑ አቅሙ፣ የመጨናነቅ አቅሙ ስለሚጨምር እኛ ፕሮሰሰር ያላቸውን ስልኮች ባገዙ ይመከራል። ምክንያቱም እንደ ልባችሁ አያስጠቅማችሁ። በመጨረሻ ደግሞ የምናየው ፕራይሱ ነው። ፕራይሱ እንግዲህ እንደ ስቶሬጁ እንደ ራሙ የሚወሰን ነው። ፕራይሱ እንግዲህ አሁን ይህን ቪዲዮ እስከሰራሁበት ጊዜ ድረስ $840 ጀምሮ እስከ $1200 ድረስ እየተሸጠ ይገኛል ማለት ነው። ማለትም $840 ጀምሮ እስከ $1200 እየተሸጠ የሚገኝ ስልክ ነው። ይህን ቪዲዮ እስከሰራሁበት ጊዜ ድረስ እንዳላችሁበት ቦታ እንዳላችሁበት ሎኬሽን ልዩነት ሊኖረው ይችላል። እንግዲህ ወደ ገበያ የወጣበት ገበያ ላይ ያለበት ዋጋ በዚህ ዋጋ ነው ማለት ነው። xiaomi ለገበያ ወጣው እንዳላችሁበት ቦታ ልዩነት ሊኖረው ይችላል። እንግዲህ ምንዛሬውን ደግሞ እናንተ በኢትዮጵያ ብር መታችሁት ስንት እንደሚመጣ ማየት ትችላላችሁ። xiaomi 17 ፕሮ ማክስ ባጭሩ ይህን ይመስላል። እንዴት አያችሁት? ምኑ ተመቻችሁ? ምኑ ቅር አላችሁ? እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ይህን ቪዲዮ 1000 ላይክ አስገቡት። የዩቲዩብ አልጎሪዝም ለብዙ ሰዎች አድርሶት ብዙ ሰዎች ከዚህ ቪዲዮ መጠቀም እንዲችሉ 1000 ላይክስ አስገቡልኝ። እንዲሁም ደግሞ ይጠቅመዋል ብላችሁ ለምታስቡ ሰው በደንብ ሼር አድርጉ። በአጭሩ xiaomi 17 ፕሮ ማክስ ይህን ይመስላል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ደግሞ የደወል ምልክቷን ተጭናችሁ ኦንላይን ማድረግ እንዳረሱ። በሌላ ቪዲዮ እስክንገናኝ ድረስ ቻው።